አንድ ነገር ለማግኘት በሮጥሽ ቁጥር ያ ነገር ከአንቺ እንዲርቅ የሚያደርግ አንድ የማይታይ ኃይል እንዳለ ተሰምቶሽ ያውቃል? ስልክሽ ላይ አፍጥጠሽ የአንድን ሰው ምላሽ ስትጠባበቂ ወይም አንድን ነገር ለማግኘት ከመጠን በላይ ስትጓጊ ያ ነገር ከአንቺ ይርቃል። በተቃራኒው ደግሞ ሌሎች ሰዎች ምንም ሳይጥሩና እንዳንቺ ሳይለፉ የሚፈልጉትን ነገር በቀላሉ ሲያገኙ አስተውለሽ ይሆናል። ይህን ልዩነት ያመጣው ደግሞ በሁለታችሁ መካከል ያለው የኢነርጂ አጠቃቀም ነው። ይህ ህግ በስራ፣ በፍቅር ህይወትሽ፣ በማህበራዊ ኑሮና በሁሉም ዘርፍ ላይ ተጽዕኖ ያሳድራል። እናም በዛሬ ቪዲዮአችን የራስሽን ኢነርጂ በመጠቀም የምትፈልጊውን ነገሮች ሁሉ ያለምንም ድካም እንዴት በቀላሉ እንደምታገኚ በዝርዝር እናያለን። አንድ ነገር ማሳደድ ወይም ቼዝ ማድረግ የደካሞች ስልት ነው። መሳብ ወይም አትራክት ማድረግ ግን የንግስቶች ጥበብ ነው የሚባል አባባል አለ። እስቲ አሁን ያለሽበትን ሁኔታ በምሳሌ እንመልከተው። ስልክሽን አንስተሽ ለአንድ ሰው መልእክት ትጽፊያለሽ። ምላሹ ግን ወዲያውኑ አይመጣም። በዛ ሰዓት በውስጥሽ የማታውቂው የመረበሽ ስሜት ይፈጠራል። ምናልባት ስላልተመቸው ይሆናል ብለሽ ራስሽን ለማረጋጋት ትሞክሪያለሽ፣ ግን አልቻልሽም። በየደቂቃው ስክሪኑን ታበሪያለሽ፣ ኦንላይን መሆኑን ታያለሽ፣ ግን ላንቺ እየመለሰልሽ አይደለም። በዚህ ጊዜ የሚሰማሽ ውጥረትና የልብ ትርታ በእውነቱ አንቺ ያንን ሰው እያሳደድሽው እንደሆነ የሚያሳይ ትልቅ ምልክት ነው። ይህ ስሜት የሚመጣው ከአንቺ ሳይሆን ካለሽበት የእጥረት ስሜት ነው። ያ ሰው ካልመለሰልኝ ዋጋ የለኝም ብለሽ በድብቅ እያመንሽ እንደሆነ ያሳያል። ይህ ደግሞ በሳይኮሎጂው ሎ ፍሪኩዌንሲ ወይም ዝቅተኛ ንዝረት ይባላል። አንቺ ስትጨነቂና ስታሳድጂ ያ ሰው ያንቺን ጭንቀት በአየር ላይ ደርሷል። የሰው ልጅ ተፈጥሮ ደግሞ ተስፋ የቆረጠውንና የሚያሳድደውን ሰው ከመውደድ ይልቅ እንዲሸሸው ያደርገዋል። ሁለተኛውን ሁኔታ ደግሞ አንድ የስራ እድል ወይም አንድ ትልቅ ፕሮጀክት ለማግኘት ደጅ ትጠኛለሽ። ያንን ስራ ለማግኘት ስትይ ከመጠን በላይ ትለማመጫለሽ፣ ትጥሪያለሽ። እንዲህ አደርጋለሁ፣ እንዲህ ሆናለሁ እያልሽ ራስሽን ለማስረዳት ትሞክሪያለሽ። ግን በዚህ ቅጽበት በንግግርሽ ውስጥ ያለው ጉጉት ከመጠን በላይ ያልፋል። ያኔ ሰዎች በአንቺ ላይ ያላቸው እምነት ይቀንሳል። ይቺ ሴት ለምን እንዴት ለምናናለች? በእውነት ብቁ ብትሆን ኑሮ እንዲያት ለምንም ነበር የሚል ጥርጣሬ በውስጣቸው ይፈጠራል። አንቺ የምታስቢው ዋጋሽን ለማሳየት እየሞከርሽ እንደሆነ ነው። ነገር ግን ባለማወቅ በሰዎች ፊት ዋጋሽን አርክሰሽ እያሳየሽ ነው። ይህ የሚሆነው ደግሞ ትኩረትሽን ከራስሽ ችሎታ ላይ አንስተሽ በሌሎች ሰዎች ውሳኔ ላይ ስለጣልሹ ነው። ማሳደድ ማለት ራስሽን በአንድ አቅጣጫ ብቻ ወስኖ መሽከርከር ማለት ነው። ይህ የሚፈጠረው ደግሞ በአእምሮሽ ውስጥ የሚመላለስ ሰው ያ ብቁ አይደለሁም የሚለው ድምጽ ከመጠን በላይ ሲያየልና ማንነትሽን ሲቆጣጠር ነው። መሳብ ወይም አትራክት ማድረግ ለምን ከማሳደድ ይበልጣል? ይህን በቀላሉ ለመረዳት በምሳሌ መሳብ የሚጀምረው ከውስጥ ነው። አንድን ድመት ለመያዝ ስታባረሪያት ትሸሽሻለች። ነገር ግን ትተሻት ስትቀመጪ እሷ ራሷ መጥታ ትተሻሽሻለች። የሰው ልጅ ሳይኮሎጂም እንደዚሁ ነው። ሰዎች የሚሳቡት ለራሱ በቂ ወደ ሆነው የራሱ ዓለም ወዳለውና በራሱ ለሚተማመን ሰው ነው። መሳብ ማለት ማግኔት መሆን ማለት ነው። ማግኔት ብረትን ፍለጋ አይሮጥም፣ ባለበት ሆኖ ብረቱን ወደ ራሱ ይጎትታል። ይህን ለማድረግ ግን መጀመሪያ ማግኔቱ የራሱ የሆነ ኃይል ሊኖረው ይገባል። ያንቺም ኃይል የሚመጣው ትኩረትሽን ሙሉ በሙሉ ወደ ራስሽ ስመልሺ ነው። ይህን ለማድረግ የመጀመሪያው እርምጃ ደግሞ ዲታችመንት ነው። ይህ ማለት ለምትፈልጊው ነገር ግዴለሽ መሆን ሳይሆን ይልቁንም የደስታሽ ምንጭ ያ ነገር ብቻ እንዳይሆን ማድረግ ነው። ለምሳሌ ያ ሰው እንዲደውልልሽ ትፈልጊያለሽ፣ ግን ካልደወለም የዛሬው ቀንሽ በጥሩ ሁኔታ እንደምታሳልፊ እርግጠኛ መሆን አለብሽ። የስሜት ሲኖርሽ ካንቺ የሚወጣው ኃይል ይቀየራል። ሰዎች ያንቺን ነፃነትና በራስ መተማመን ሲያዩ ሳያውቁት ወደ አንቺ መቅረብ ይፈልጋሉ። አንቺን ለማግኘት መወዳደር እንዳለባቸውም ይሰማቸዋል። ማሳደድሽን ስታቆሚ ሰዎች አንቺን ማጣት መፍራት ይጀምራሉ። ሁለተኛው ትኩረትሽን ወደ ራስሽ መመለስ። ይህ ማለት ለጤናሽ፣ ለእውቀትሽና ለገንዘብሽ ቅድሚያ መስጠት ማለት ነው። ለምሳሌ በየቀኑ የምታነቢው አንድ መጽሐፍ ይኖርሽ። በስራሽ ላይ ማንም ሊተካሽ የማይችል ባለሙያ ለመሆን ትጊ። ወይም በአጭሩ ውበትሽንና ጤንነትሽን ጠብቂ። ራስሽን ስትንከባከቢና ለራስሽ ዋጋ ስትሰጪ በዙሪያሽ ያለው ዓለም ያንቺን ንዝረት ያስተውላል። አንቺ ለራስሽ የምትሰጪው ዋጋ ሌሎች ሰዎች አንቺን እንዴት መቀበል እንዳለባቸው የሚያሳይ መመሪያ ነው። ራስሽን እንደ ትልቅ ዋጋ ያለው ዕቃ ወይም ፕሪሚየም ብራንድ ካየሽው ዓለምም በዚያው ልክ ይመለከትሻል። ያ ደግሞ የምትፈልጊያቸው ነገሮች በራሳቸው ወደ አንቺ እንዲመጡ ይረዳሻል። ሶስተኛውና ትልቁ የሳይኮሎጂ ሚስጥር ደግሞ አበንዳንስ ማይንድሴት ነው፣ ወይንም የብልጽግና አስተሳሰብ። በዓለም ላይ መልካም ወንዶች፣ ጥሩ የሥራ ዕድሎችና የተከበሩ ጓደኞች በብዛት እንዳሉ መኚ። አንዱ ቢሄድ ሌላውና የተሻለው እንደሚመጣ እርግጠኛ መሆን አለብሽ። ይህ እምነት ሲኖርሽ አንድን ነገር ለማግኘት አትሞቺም ወይም አታሳድጂም። ምክንያቱም ወደ ማሳደድ የሚገፋሽ ይህ ካለፈኝ ሌላ የለም የሚለው ፍርሃት ነው። ያንን ፍርሃት ማስወገድ አለብሽ።
አንቺ ለዓለም የምታበረክችው ትልቅ ዋጋ እንዳለሽ ወቂ። አንቺ የህይወትሽ ዋና ተዋናይ ነሽ፣ ሌሎች ሰዎች ደግሞ ተጨማሪ ተዋናይ ናቸው። እናም ዓለም ላይ ብዙ የእድል በሮች እንዳሉ መኚ። አንዱ ቢዘጋ ሌላው ይከፈታል፣ አንዱን ቢሄድ ሌላው ይመጣል። ስለዚህ ዓለም ላይ ሁሉም ነገር የተትረፈረፈ መሆኑን መጀመሪያ ማመን አለብሽ። አራተኛው ሲቹዌሽናል ሪያሊዝም ነው። በዕለት ተዕለት ህይወትሽ የሚገጥሙሽን ሁኔታዎች ተመልከቺ። ለምሳሌ አንድ ሰው ቀጠሮ አክብሮ ባይመጣ ወይም ሳይናገርሽ ቢቀር አትቆጪ ወይም አትጨቃጨቂ። አሊያም ለምን እንዲህ አደረክ ብለሽ ረጅም መልእክትን አትጻፊ። ዝምታሽ ትልቁ መሳሪያሽ ነው። ያንን ሰዓት ለራስሽ ተጠቀሚበት። ጂም ሂዲ፣ ጓደኞችሽ ጋር ተዝናኚ፣ ወይም ማድረግ የምትፈልጊው ሌላ ነገር ካለ አድርጊ። ያ ሰው ያንቺን ምላሽ ሲጠባበቅ ያንቺ ዝምታና ደስተኛ መሆን ትልቅ እንቆቅልሽ ይሆንበታል። ይቺ ሴት ያለኔም ደስተኛ ናት የሚለው ሀሳብ እሱን ወደ አንቺ ይበልጥ እንዲሳብ ያደርገዋል። ይህ ጭካኔ ሳይሆን የራስን ክብር የመጠበቅ ጥበብ ነው። በስራ ቦታሽም ቢሆን ይሁኝ አትበይ። ስራሽን በጥራት ስሪ። ውጤትሽ በራሱ ይናገር። ሰዎች ስላንቺ እንዲያወሩም እድሉን ስጫቸው። ሁሉን ነገርሽን ለሰዎች አታጋሪ። ሚስጥራዊ መሆን ትልቅ የመሳብ ኃይል አለው። ሰዎች ስላንቺ ሁሉንም ነገር ካወቁ ጉጉታቸው ይሞታል። ምን እያሰብሽ እንደሆነ፣ ቀጥሎ ምን እንደምታደርጊና እንዴት እንዲህ ስኬታማ እንደሆንሽ እንዲገምቱ አድርጊያቸው። ይህ ሚስትሪየስ ኢነርጂ ሰዎችን እንደ ማግኔት ይስባል። ሁልጊዜ የምትታይና የምትገኚ መሆንሽን ደግሞ አቁሚ። አምስተኛው መሳብ የሚፈጠረው በራስ መተማመንሽ በክፍሉ ውስጥ ከአካልሽ ቀድሞ ሲደርስ ነው። ወደ አንድ ቦታ ስትገቢ ሰዎች እንዲመለከቱሽ አትጠብቂ። ይልቁንም አንቺ በራስሽ መኖር ተደሰቺ። ፊትሽ ላይ የሚታየው ያ እውነተኛ ሰላማዊ ፈገግታ ከውስጥሽ የሚመነጭ እርካታ መሆን አለበት። ይህ እርካታ ደግሞ የሚገኘው ራስሽን በማሻሻል ሂደት ውስጥ ስትሆኚ ብቻ ነው። አዲስ ቋንቋ ስትማሪ፣ አዲስ የስራ ክህሎት ስታዳብሪ፣ ወይም መንፈሳዊ ማንነትሽን ስትገነቢ ውስጣዊ ብርሃንሽ ይበራል። ያ ብርሃን ደግሞ በጨለማ ውስጥ እንዳለ መብራት ነው። ሰዎቹን ሁሉ ወደ አንቺ ይስባል። ስለዚህ አንድ ነገር አስተዊ፣ ማሳደድ አድካሚ ነው፣ ምክንያቱም ሁልጊዜ በሌሎች ቁጥጥር ስር ይጥልሻል። መሳብ ወይም አትራክት ማድረግ ግን ነጻነት ነው፣ ምክንያቱም ሙሉ ኃይሉ ያለው በአንቺ እጅ ነው። ዛሬ ስልክሽን ስታስቀምጪ ወደ ቀድሞ የማሳደድ ልማድሽ እንዳትመለሺ ተጠንቀቂ። ያንን ሰው ፍለጋ ከመሮጥሽ በፊት፣ ያንን እድል ለማግኘትም ከመንገላታትሽ በፊት ቆም በይ። አሁን እያደረግኩት ያለሁት ነገር ለራሴ ያለኝን ዋጋ ይጨምራል ወይስ ይቀንሳል ብለሽ ራስሽን ጠይቂ። መልሱ የሚቀንስ ከሆነ ወዲያውኑ አቁሚው። ትኩረትሽን ወደ ራስሽ መልሺ። ራስሽን ውደጂ፣ ራስሽን አክብሪ። ሁሉም ነገር በራሱ ወደ አንቺ ሲመጣ ታስተውያለሽ። ለሁሉም ነገር ጉጓት ትሁኚ። ነገሮችን ቀለል አድርገሽ ለማየት ሞክሪ። ያኔ የአንቺ ኢነርጂ የምትፈልጊያቸውን ነገሮች ሁሉ ወደ አንቺ ሲስብ ትመለከቻለሽ። ግን ይህን ስታደርጊ ዝም ብለሽ ተቀምጠሽ ጠብቂ እያልኩም አይደለም። የአቅምሽን ስሪ ወይም ሞክሪ። ከዛ ግን የሆነው ይሁን ብለሽ ለቀቅ አድርጊው። ያኔ ምን እንደሚፈጠር ታያለሽ። በመጨረሻም እውነተኛዋ ንግስት ዘውዷን ለመጠበቅ አትሮጥም። ይልቁንም ለዘውዱ የሚመጥን ማንነት ትገነባለች። አንቺም እንደዚሁ ለሚገባቸው ነገሮች የሚመጥን ማንነት ይኖርሽ። ያን ጊዜ ማሳደድ ትዝ አይልሽም። ምክንያቱም የምትፈልጊው ነገር ሁሉ አንቺን ፍለጋ ደጅሽ ላይ ተሰልፎ ታገኘዋለሽ። ይህ ተረት አይደለም። ይህ በትክክል የሚሰራ የተፈጥሮ ህግ ነው። ኃይልሽን በከንቱ አታባክኚ። ኃይልሽን ለራስሽ ተጠቀሚበት። ዓለም ደግሞ የአንቺን ጥንካሬና ውበት አይቶ አንቺን ለማግኘት ይዋደቃል። የዛሬ ቪዲዮአችን ይህንን ይመስላል። ባለፈው ስለ ልማድ ለሰራሁት ቪዲዮ የሚሆን ልማድ መከታተያ ፕሪንት የሚደረግ ፋይል አዘጋጅቻለሁ። የመጀመሪያው ኮመንት ላይ ሊንኩ አለላችሁ። እየገባችሁ ዳውንሎድ በማድረግ ሀቢታችሁን ወይም ልማዳችሁን ትራክ ማድረግ ትችላላችሁ። እንዲሁም ለእኔ ቲፕ መስጠት ወይም ቡና መጋበዝ የምትፈልጉ ካላችሁ ከስር ኮመንት ላይ ሊንክ አስቀምጫለሁ። እርሱን ተጠቅማችሁ ልትጋብዙኝ ትችላላችሁ። መልካም ቀን።